አንድን ሐሳብ እናንተ ትክክል እንደሆናችሁ እርግጠኛ ሆናችሁ ሰዎች አልረዳ ሲሉ ያናዳል አይደለ? ቤተሰብ፣ ጓደኛ፣ የሥራ ባልደረባ፣ የትዳር አጋር፣ የትኛውም ሰው ሐሳባችሁን መረዳት ሲያቅተው በጣም ያናዳል። በዚህ ቪዲዮ ላይ ሐሳባችሁን በደንብ ማስረዳትና ማሳመን የምትችሉባቸውን መንገዶች እናያለን። በማሳመንም የፈለጋችሁትን ነገር ማስደረግ የምትችሉባቸውን ቴክኒኮች ስለምናይ እስከ መጨረሻው ማየታችሁን እርግጠኛ ሁኑ። ወደ ቪዲዮ እንሄዳለን። የመጀመሪያው ሰዎችን ማሳመንና እንዲረዱን ማድረግ የምንችልበት ጥበብ በአንድ አይነት መንገድ እየተናገርን የተለየ ውጤት መጠበቅ ማቆም ነው። ብዙ ጊዜ አስተውላችሁ ከሆነ እኔ ስንት ዓመት ታግሼ ይኸው ስንት ጊዜ ስነግርህ አልሰማ ብለህ እያለን ለሰዎች እናወራለና፣ ስለዚህ ንግግራችንንና መንገዱን ብንቀይረው የተሻለ ማሳመን እንችላለን። ለምሳሌ እናንተ ቤት ቁልፍ ልትከፍቱ ስትሉ ይሄኛውን ቁልፍ ከሞከራችሁ በኋላ እንዴት ይሄ ቁልፍ አይሰራም ብላችሁ በዛው ቁልፍ ድጋሚ አትሞክሩትም ማለት ሌላ ቁልፍ ትቀያይራላችሁ። ልክ እንደዛም ንግግራችንንም መቀየር እንችላለን። ቃላቶቻችንን፣ ቶናችንን፣ የምናወራበትን መንገድ፣ ቦታውን መቀየር እንችላለን። ለምሳሌ የሆነ ሰው እንዲሻሻል ፈልጋችሁ ከሆነ ሁልጊዜ ስትናገሩ አንተ እንዴት አትሻሻልም ራስን እኮ እየጎዳህ ነው በሚለው ቶን ሁሌ ከምትናገሩ ለዘብ ብላችሁ ራስን እኮ እየጎዳህ ነው፣ አንተ እኮ ትልቅ ደረጃ መድረስ የምትችል ሰው ነህ፣ ይህንን በማድረግ ግን መድረስ ከምትችልበት ቦታ ዝቅ እያልክ ነው፣ እኔ እኮ ላንተው ብዬ ነው። ንግግራችሁን ለዘብ ስታደርጉት ያ ሰውም ኢጎ እንዳይዛው ያደርጋል። ቶናችሁም ደግሞ ለዘብ ያለ ስለሆነ የምታስረዱትን ነገርም በደንብ እንዲያዳምጥ ያደርጓል። ስለዚህ ከዚህ በኋላ በሚኖራችሁ ንግግር በተቻለ አቅም ቶናችሁን እየቀያየራችሁ፣ አንዳንድ ጊዜ ቦልድነስ የሚፈልግና ቁጣ የሚፈልግ ነገር አለ፣ አንዳንዴ ደግሞ ለዘብ ብለን የምንናገረው። ቃላቶቻችንም እንደዛው ተሻሻል፣ ተቀየር ከሚለው ይልቅ ማድነቅን መጀመር፣ የተለያዩ ዘዴዎችን በመጠቀም የበለጠ ማስረዳትና ማሳመን እንችላለን። ኢቭን ደግሞ ቦታዎችንም መቀየር ብንችል፣ ለምሳሌ ቤት ውስጥ የምታወሩ ከሆነ ካፌ ወታችሁ ማውራት ብትጀምሩ ቦታውን በመቀየር ቶናችንን፣ አባባሉን በመቀየር አለመግባባቶችን መፍታት እንችላለን። ስለዚህ ውጤቱ ሌላ እንዲሆን ከፈለጋችሁ መንገዳችሁን መቀየር ጀምሩ። በዚህ መልኩ ሰዎችን ማሳመንም ማስረዳትም ትችላላችሁ። ወደ ሁለተኛው ሐሳባችን እንሄዳለን። ሁለተኛው ደግሞ ተጣልቶ በጎ የሚያስብ የለም ብሎ ማሰብ ነው። በጎ የሚያስብ የለም ስላችሁ ይሄ ክፋት ያስባል ምናምን ማለት ሳይሆን ተጣልተን ሲሆን ብዙ ጊዜ ማሸነፍ፣ በክርክሩ መርታት፣ እነዛ ላይ ነው ትኩረት የምናደርገው። ከሆነ ሰው ጋር ተጣልታችሁ እያወራችሁ ከሆነ ስሜታዊም ስለምትሆኑ እናንተም እነሱም የማሳመን ቻንሳችሁ በጣም ይቀንሳል። ስለዚህ በተቻለ አቅም ስትጣሉ መታረቅ ላይ ትኩረት አድርጉ። እንዴት አድርገን እንታረቅ የሚለው ላይ ብቻ። ከዛ ከታረቃችሁ በኋላ ግን ሐሳባችሁን ማሳመንና ማስረዳት ጀምሩ። ለምሳሌ ሁሌ የምትጣሉበት ነገር እናንተን የሚያናድዳችሁ ከሆነ በተጣላችሁ ሰዓት እኔ እኮ እየተናደድኩ ነው፣ በአንተ ምክንያት እየታመምኩ፣ በአንቺ ምክንያት እንዲህ እየሆንኩ ከምትሉ ይልቅ መጀመሪያ መታረቅ ላይ ፎከስ አድርጉ። ከዛ ሰላም በሆናችሁ ሰዓት እኔ እኮ እንደዚህ በማድረግ እንደዚህ እየተጎዳው ነው ብላችሁ ማስረዳት ጀምሩ። በፍጹም በንዴትና በቁጣ ሰዓት ሰዎች ይረዱኛል ብላችሁ አትጠብቁ። ይሄንን ማድረግ ከቻላችሁ እመኑኝ በጣም ብዙ ሐሳባችሁን ማሳመን ሰዎችን ትችላላችሁ። ወደ ሶስተኛው ሐሳብ እንሄዳለን። ሶስተኛው ደግሞ ሐሳባችንን ባይረዱንና ባይቀበሉን ምን ችግር አለው? ቆይ እንደዛ ማለት አይደለም። አንዳንድ ጊዜ ነገሮችን ብንተዋቸው የሚሻሉ ነገሮች አሉ። ሁሌ ከመጣላት በዛ ነገር ላይ ከመብሰልሰል ብንተዋቸው የሚሻሉ ነገሮች አሉ። ዋጋ እያስከፈለን ያለው ነገሩ ሳይሆን በዛ ነገር የምንጣላው ሊሆን ይችላል። እና አንዳንድ ነገሮችን መረዳትና መቀበል እችላለሁ ወይ፣ ይህንን ባህሪ ባይቀይሩት አብሬ ተቀብዬ መኖር እችላለሁ ወይ የምትሏቸውን ነገሮች እስቲ መተው ጀምሩ። ለሁሉ ነገር ለማሳመንና ለማስረዳት ከምንታገል በቃ ብተውስ የሚለውን እኛ ራሳችን እንደ ኦፕሽን ብንወስደው የሚሻልባቸው ሁኔታዎች ይኖራሉ። ሌላው ደግሞ እዚሁ ላይ የሚጨምርላችሁ ነገር ስርዓትና ሕግ ስለሆነ ሳይሆን እናንተ መቀበል አትችሉም ወይ ይሄንን ነገር የሚለው ላይ ትኩረት አድርጉ። ለምሳሌ ማርፈድ እኔ ማልወድ ሰው ከሆንኩኝ ቶታሊ እኔ ሰው ሲያረፍድብኝ አልወድም ካልኩኝ ኢትስ ኦኬ። ግን አንዳንዴ ሕግ ስለሆነ ብቻ እኔ ማርፈድ አልወድም የምንል ሰዎች አለን። ከዛ ይልቅ ግን ሰው ሲያረፍድብን እያነበብን ብንጠብቃቸው፣ ስራ ካለን እየሰራን ብንጠብቃቸው፣ ስለ ራሳችን እያሰብን እንደውም የራሳችንን ጊዜ የምናገኝበት መንገድ ብናደርገውስ? ስለዚህ አንዳንድ ነገሮችን እንደውም ፖዚቲቭሊ መቀበል ብችልስ? ይሄን ነገር በቃ መቀየር አይችልም፣ ሁሌ ኔጌቲቭ ነገር ሁሉ መቀየር አለበት ብዬ ማሰብ የለብኝም። ኔጌቲቭ ነገሮችን እንዳሉ ይሁኑና እኔ ተቀብየው ምን ማድረግ እችላለሁ የሚለው ላይ ትኩረት ብናደርግ ሁሌ ለመቀየርና ለማስረዳት ከምንሞክር የተሻለ ይሆናል። ይሄኛው መንገድ ግን የሚሰራው ለኛ ከቫልዩአችን ጋር ከባውንደሪያችን ጋር የማይጋጩ ነገሮች ሲሆኑ ነው። እስቲ ቆም በሉና እነዛ ሰዎችን የምታስረዷቸውን የምትጣሉባቸውን ነገሮች ብቀበለው ግን ምን ችግር አለው? ይሄ ነገር ዋጋ ያስከፍለኛል? ብቀበለው ነው ዋጋ የሚያስከፍለኝ ወይስ ይሄንን ነገር ለመቀየር የምታገለው ነገር ዋርዝ ያደርጋል? መቀየሬና መታገሌ ነው ዋርዝ የሚያደርገው የሚለውን በደንብ ቼክ ማድረግ ጀምሩ። መቀበል የምትችሉትን ነገር ለመቀየር አትሞክሩ። ምክንያቱም ሰዎች ፐርፌክት አይደሉም። ደካማ ጎን ይኖረናል፣ ጠንካራ ጎን ይኖረናል። ሁሉም ደካማ ጎን ደግሞ መቀየር አለበት ማለት አይደለም። አንዳንድ ደካማ ጎኖች በጠንካራ ጎኖች መሸፈን ይችላሉ። ስለዚህ ቺኛንም ቲፕ ያዙልኝ። ወደ አራተኛው ሐሳብ እንሄዳለን።
አራተኛው ደግሞ ሐሳብን መገመት ማቆም ነው። አንዳንድ ጊዜ አስተውላችሁ ከሆነ የሆነ ሰው ጋር መስማማትም መግባባትም የሚያቀተን ሐሳባቸውን ስለምንገምት ነው። እንደዚህ ነው ያሰቡት ብለን ግግም ብለን እናስብና ከዛ እንናደዳለን። ስለዚህ ሰዎችን በሐሳባችሁ ማሳመንና ማስረዳት የምትፈልጉ ከሆነ ገብቶኛል ብላችሁ እርግጠኛ ከምትሆኑ ይልቅ ተረድተኛል ግን እኔ ለማውራት እኮ የፈለኩት እንደዚህ ነው፣ እስኪ የተረዳህበትን መንገድ አስረዳኝ በሏቸው። አንዳንዴ የተረዱበትን መንገድ ሲያስረዷችሁ ጭራሽ ተቃራኒ ይሆናል። ስለዚህ እናንተም ቃላት ቀይራችሁ እንድታስረዱ ይመቻችኋል። ምሳሌ መጠቀም ካለባችሁ፣ ታሪክ መጠቀም ካለባችሁ ኦኬ ይሄን ነገር አልተረዱትም ብላችሁ ይበልጥ እንድታስረዱ ስለሚያደርጋችሁ ገብቶኛል ወይም ገብቷችኋል ብላችሁ ከምትቸኩሉ ገብቶሃል ግን እስኪ ምን ለማለት ፈልጌ ነው፣ ለምንድነው መግባባት ያቃተን፣ ለምንድነው መረዳዳት ያልቻልነው ብላችሁ እሱ ላይ ትኩረት አድርጉ። ብዙ ጊዜ ትኩረታችንን ጸቡ ላይ ስለምናደርግ በዚህኛው አንግል ለማየት እንቸገራለን። ስለዚህ መግባባታችሁን እርግጠኛ መሆን ከጀመራችሁ በእርግጠኝነት ሰዎችን ማሳመንና መግባባት በደንብ ትችላላችሁ። ወደ አምስተኛው ሐሳባችን እንሄዳለን። አምስተኛው ደግሞ በእኛ መሃል ብዙም ጣጣ የለም የምትለው ሐሳብ ናት። አንዳንድ ጊዜ ከሰዎች ጋር በጣም መቀራረብ ስንጀምር መከበር ወይም መከባበር የምትለውን ሐሳብ ቶታሊ እንረሳታለን። መከባበርና መቀራረብ ግን ይሄ መተካካት የሚችሉ ነገሮች አሉ። ልክ እንደ ዛፍ ብለን ብንወስደው መከባበር ስር ነው፣ ቅርንጫፉ ደግሞ መቀራረብ። ስለዚህ ሰዎች በተቀራረቡ ቁጥር ጥሩ የመረዳዳት ቻንሳቸው በጣም ይጨምራል። ግን ደግሞ ስሩን መተው እንችላለን ማለት አይደለም። ያለ ስር የሚያድግ ዛፍ የለም ማለት። ስለዚህ ልክ እንደዛ የፈለገ ብትቀራረቡ ማለት የማትችሏቸው ነገሮች አሉ። ስለዚህ ክብር ያስፈልጋል። ስለተቀራረባችሁ ቃላታችሁን ሳትመርጡ እንደፈለጋችሁ እንደመጣላችሁ ማውራት ትችላላችሁ ማለት አይደለም። ስለዚህ ሐሳባችሁን እንዲረዱላችሁና ሰዎችን ማሳመን የምትፈልጉ ከሆነ ተቀራርበናል ብላችሁ በፈለጋችሁት ቋንቋ አታውሩ። ስለዚህ ሰዎችን በሐሳባችሁ ማሳመንና ማስረዳት የምትፈልጉ ከሆነ መቀራረባችሁ መከባበር ነው ብላችሁ አታስቡ። በፈለኩት ቋንቋ በፈለኩት ቃላት መግለጽ እችላለሁ ብላችሁ ማሰብ አቁሙና ያንን ሰው ድሮ እንደምታከብሩት መጀመሪያ ስትተዋወቁት የምትሰጡት ክብር አለ አይደለ? ያ ስሩ ነው። ስር ደግሞ መጥፋት የለበትም። የሆነ ዛፍ ለማሳደግ ቅርንጫፍ ወጥቶልኛል ብለን ስሩን አንነቅለውም አይደለ? ከነ ስሩ ነው የሚያድገው። ልክ እንደዛም የምትቀርቧቸውም የምትወዷቸውም በጣም የምታውቋቸውም ሰዎች ቢሆኑ ክብር ያስፈልጋል። ክብርን የሚተካ ነገር የለም። ስለዚህ መቀራረባችሁን በክብር መተካት አቁሙና ክብር ባለው መልኩ ሐሳባችሁን መግለጽ ጀምሩ። በእርግጠኝነት በደንብ መግባባት፣ በደንብ ሐሳባችሁን ማሳመን ትችላላችሁ። ወደ ሌላው ሐሳባችን እንሄዳለን። ቀጣዩ ሐሳባችን ደግሞ የነገሩ ሶስተኛ ሰው መሆን። ሶስተኛ ሰው ስትሆኑ ግን የምትወዷቸውን ሁለት ሰዎች ነው እንጂ የምትተኩት ዝም ብሎ ራንደም ሰው አይደለም። ስለዚህ የሆነ ሐሳብ መግባባት ሲያቅታችሁ ውጡና እናንተ ሶስተኛው ሰው ሆናችሁ ሁለት የምትወዷቸውን ሰዎች አስቀምጡ። ሐሳባችሁን የምትገልጹለትንም ሰው እናንተንም እንደሌላ ሰው ራሳችሁን ይዩና ሁለት ሰዎችን አስቀምጡ። ለምሳሌ እህትና እናት ብለን እናስብ። በሆነ ሐሳብ ከሰዎች ጋር እያወራችሁ ማሳመንና ማስረዳት ሲያቅታችሁ ወጣ በሉና ከሐሳቡ እህትና እናታችሁ እያወሩ እንደሆነ ብላችሁ አስቡ። ሁለት የምትወዷቸው ሰዎች። ስለዚህ ዊን ዊን የሆነ ሐሳብ ታስባላችሁ። ካለበለዚያ ግን ሁልጊዜ እኔ የሚል ነገር ይኖረናል። ምክንያቱም ሰዎች ስለሆነ ኢጎ አለብን። ኢጎአችን ደግሞ ሁሌ መጠቀም እንጂ መጥቀምን አይፈልግም። ስለዚህ ወጣ በሉና ከሐሳቡ እንደ ሶስተኛ ሰው ሆናችሁ ሁለቱ ሰዎች እንዲያወሩ ፍቀዱ። ይሄኛው ሰው በጣም ለራሱ ሲያደላ እንዴ ቆይ ብላችሁ ይሄኛውንም ሰው እንደዛው። ስለዚህ ሐሳባችሁን ከሰዎች ጋር ስታወሩ ዊን ዊን የሆነ ሐሳብ እንዲሆን ይሄኛውም ሲያዳላ ቆጣ እያላችሁ ለሁለቱም የሚሆን ሐሳብን ማመንጨት ትጀምራላችሁ። ያኔ ሰዎችን ማስረዳትም ማሳመንም ትችላላችሁ። ምክንያቱም ማሳመን ማለት እኮ ያ ሰው እንደሚጠቅመው ሐሳቡ ትክክል እንዳልሆነ ማስረዳት ነው። ስለዚህ ዊን ዊን የሆነ ሲቹዌሽን ያስፈልገናል። ያኛው ሰው ከተጎዳ ኢጎ ትክክል እንዳልሆነ ከተሰማው በፍጹም ማሳመን አንችልም። ስለዚህ ወጣ ብላችሁ ሶስተኛ ሰው መሆንን ጀምሩት። እስኪ እስካሁን ድረስ ካወራሁት ሐሳብ የትኛውን በይበልጥ ወደዳችሁት? ይሄንን ፔጅ ደግሞ እስካሁን ሰብስክራይብ ካላደረጋችሁ በጣም እያመለጣችሁ ነው። ብዙ የምትማሩባቸውን ሐሳቦች ስለምንገልጽ ሰብስክራይብ ማድረግና የደውል ምልክቱን መጫን እንዳትረሱ። ወደ ቀጣዩ ሐሳባችን እንሄዳለን። ሰባተኛው ሰዎች እንዲረዱን የሚያደርገው ደግሞ 50-50 መመጣጣት ነው። ለምሳሌ የምታዋሩት ሰው ሲናደድ እኔ በጣም ጊዜ እፈልጋለሁ ጊዜ ስጡኝ የሚል ከሆነና እናንተ ደግሞ ነገር ሲቆይ ጥሩ አይደለም ቶሎ ማውራት አለብን ብላችሁ የምታምኑ ሰዎች ከሆናችሁ 50-50 መመጣጣት ጀምሩ። አይ እኔ ቶሎ ማውራት አለብኝ ማለት ትክክል አይደለም፣ አይ እኔም ጊዜ እፈልጋለሁ ብሎ ግግም ማለትም እንድንግባባ አያደርገንም። ስለዚህ ወይ አንድ ቀን ስጧቸው ወይ 2 ቀን ስጧቸው። እናንተም ጊዜ ሰጣችኋቸው፣ እነሱም ደግሞ በተቻላችሁ አቅም ቶሎ እንዲያወሩ። ለምሳሌ 1 ሳምንት የምትቆዩ ከነበረ 2 ቀን 1 ቀን እያላችሁ እያሳነሳችሁ ለእናንተም ለእነሱም በሚመች መልኩ 50-50 መመጣጣት የበለጠ እንዲረዱንና ሐሳባችንንም እንድናሳምን ያደርገናል። ወደ ቀጣዩ ሐሳባችን እንሄዳለን። 8ኛው ደግሞ ሰዎች እንዲረዷችሁና ይበልጥ እንዲያዳምጧችሁ የሚያደርገው መረዳታችሁን አሳዩአቸው። እንደዚህ ለማለት ነው የፈለግኩ አይደለ ብላችሁ
መረዳታችሁን እንዲያዩ አድርጓቸው። ያኔ የእናንተም የምታወሩትን ሀሳብ እንዲያዳምጡና እንዲያምኑበት ያደርጋል። ምክንያቱም ሰዎች የሚረዳቸውን ሰው በጣም ይወዳሉ፣ ማዳመጥም ይፈልጋሉ። ስለዚህ ምን ጊዜም ንግግር እያደረጋችሁ ያለ አንተ እንዲህ ለማለት ነው የፈለግኩ አይደለ? ተረድቻለሁ፣ ያንተን ሀሳብ ተረድቻለሁ። ዋቲፍ ግን እንደዚህ ብናደርገው፣ ሰው ቀለል ባለ አማርኛ እንዲስ ብናደርገው፣ እንደዚህስ ቢሆን፣ ምናልባት ይሄን ብንጠቀምስ፣ አማርኛዎቻችንን ቀለል ስናደርግና መረዳታችንን ስናሳያቸው የበለጠ ሀሳባችንን እንዲያምኑና እንዲረዱን ያደርጋል። ወደ 9ኛውና ወደ መጨረሻው ሀሳባችን እንሄዳለን። ከመሄዳችን በፊት ግን ይህንን ፔጅ ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። የመጨረሻው ሀሳባችን ደግሞ ጊዜና ሁኔታን መለየት ጀምሩ። አንዳንድ ጊዜ የሚያጋጨን ሀሳቡ ሳይሆን እነሱ ያሉበት ስሜት ሊሆን ይችላል። ራሳቸውን የሚወቅሱበት ሰዓት፣ ተናደው ሊሆን የሚችልበት ሰዓት። ስለዚህ ጊዜና ሁኔታን በደንብ መለየት መቻል። ለምሳሌ እኔ ኮንተንቴን እየሰራው ኖርማል ደስ ብሎኝ የመጣው ቀን ስለ ኮንተንቴ ሀሳብ ሲሰጠኝ በጣም ደስ ብሎኝ እሰማለሁ። ተናድጄ እኔም ደግሞ ይሄ ኮንተንት ግን ጥሩ አይደለም ባስተካክለው እኮ ጥሩ ነው የሚል ስሜት ላይ ሆኜ ስመጣ ትንሽዬዋ ሀሳብ ይበልጥ ታናድደኛለች። ስለዚህ ያናድደኛለው የነሱ ሀሳብ ሳይሆን እኔ ያለሁበት ስሜት ነው። ልክ እንደዛ እናንተም ከምታወሯቸው ሰዎች ጋር ስሜታቸውን ለመለየት ሞክሩ። ሀሳባችሁን ላለመረዳት ብለው ሳይሆን ምናልባት ያሉበት ስሜት ጥሩ ላይሆን ይችላል። ይህንን ማድረግ ከቻላችሁ ሰዎች በደንብ እንዲረዷችሁና የምትፈልጉትን ሀሳብ በደንብ ማሳመን ትችላላችሁ። እዚህ ድረስ ስለተከታተላችሁኝ እጅግ በጣም አመሰግናለሁ። በቀጣይ ደግሞ እዚህ ፔጅ ላይ ማየት የምትፈልጓቸውን ሀሳቦች፣ መቀየር የምትፈልጓቸውን የተለያዩ ቶፒኮች ኮመንት ላይ አስቀምጡልኝ። እናንተ በመረጣችሁት ሀሳብ ቪዲዮ ሰራላችኋለሁ። ሰኞ እስከምንገናኝ ድረስ ቸር ሰንብቱልኝ።